ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታዮቻችን እንዴት ናችሁ? ደህና ናችሁ? ዛሬ ይዘንላችሁ የመጣነው አሪፍ ነገር ነው። ለምታውቁት ሳይሆን ለማታውቁት እህቶቼ የጠየቁኝ እህቶች አሉና ዜን ሸሪሃ ላይ እንዴት ካርድ መሙላት እንደምንችል እባክሽን አሳይላላችሁ ማለት ነው። እና እንዴት አድርገን ካርድ መጠየቅ እንችላለን፣ የቀረንን ካርድ እንዴት ማወቅ እንችላለን ላሉ እህቶቼ ላሳያችሁ ነው የመጣሁት። መጀመሪያ ካርድ እንዴት መሙላት እንደምንችል ነው ማሳያችሁ። ኮከብ 1 4 1 ከዛ ኮከብ ታደርጋላችሁ። ይህ ካርድ መሙላት እንዴት እንደምንችል ነው የምናሳያችሁ ማለት ነው። ካርዱ ቁጥሩን ታስገባላችሁ፣ የካርዱን ቁጥር ማለት ነው። የካርዱን ቁጥር ካስገባችሁ በኋላ መሰላል ታደርጋላችሁ መጨረሻ ላይ። በነገራችን ላይ ለዜን ነው መጨረሻ ላይ መሰላል ታደርጋላችሁ። ከዛ እዚች ጋር መደወያ ምልክት አለች፣ እሷን ትጫናላችሁ። ከዛ ቀጥታ ካርዱ ይገባላችኋል ማለት ነው። ካርዱ ከገባላችሁ በኋላ የስንት ብር ካርድ እንደገዛችሁ ለማወቅ 50 ብር ከሆነ 50 ብር፣ 20 ብር ከሆነ 20 ብር፣ 40 ብር ከሆነ 40 ብር፣ 20 እና 20 40 ልክ ነው። ያው ያላችሁን ካርድ እንዴት እንደምትጠይቁ ነው ማሳያችሁ። ኮከብ ከዛ 1 4 ከዛ 2 ከዛ መሰላል ታደርጋላችሁ። ከዛ አሁንም ድጋሚ እዚህ ጋር የመደወያ ምልክቷን ትነካላችሁ። እስቲ እኔ ስንት ብር እንዳለኝ እናያለን። እኔ ምንም ብር የለኝም። ይሄው እዚህ ጋር ኤስአር የምትለዋናት ብር ማወቂያዋ ማለት ነው። እዚህ ጋር ምንም ሳንቲም የለኝም ማለት ነው። እናንተ ካርዱ ከሞላላችሁ በኋላ እዚህ ጋር ብራችሁ ስንት ብር እንዳላችሁ ታያላችሁ ማለት ነው። ይህ የብር አጠያየቅ ነው። መጀመሪያ ያሳያችሁ ካርዳችሁን የምታስገቡበት፣ አሁን ደግሞ ካርዳችሁ ስንት ብር እንደሆነ ማየት የምትችሉበት ማለት ነው። ይህንን ቪዲዮ ስሰራ ሳውዲ ውስጥ የሚኖር ሰው አያውቅም እንዴ ልትሉ ትችላላችሁ። ግን ለምሳሌ እኔ 6 ወር 8 ወር ከዛ በላይ ካርድ ማልሞላ ከሆነ ይጠፋኛል። እናንተም ሊያጋጥማችሁ ይችላል። ለዛ ነው ያሳየዋችሁ እና ለማያውቁት ሼር አድርጉላቸው ማለት ነው። አሞላሉና ካርድ እንዴት እንደምታዩት ነው ያሳየዋችሁ። አመሰግናለሁ። ለጠየቃችሁ እህቶቼ ነው ይሄ ቪዲዮ የተሰራ። ለምታውቁት ሳይሆን ለማያውቁት እህቶቼ ነው። ቅር እንዳላችሁ ለማለት ፈልጋለሁ። መልካም ምሽት።